የምድራችን መነጋገሪያ ከሆነው ከነብዩ ጋራ የተደረገ ቃለ ምልልስ። ዘይቱ በ50 ሺህ ብር ተሸጧል። አልሳሳትም አልልም። ነብይ እዩ ጩፋ ከተነሳበት ጊዜ አንስቶ የምድራችን የመነጋገሪያም የመጨቃጨቂያም ትልቅ አጀንዳ ሆኖ ሰንብቷል። በቅርቡ ነብዩ የወንጌል ክሩሴድ እንዲያደርግ በጋበዙት የክልል ቤተክርስቲያን መሪዎችን በተደረገለት አቀባበልና እጀባን አስመልክቶ ከዚያም ተከትሎ የወጣው የካውንስሉ መግለጫ እንዲሁም የነብይ እዩ ጩፋ የመልስ ምት መግለጫን መሰረት አድርጎ በአማኙ ማህበረሰብ መካከል በሁለት የተቃረኑ የሐሳብ ፍጭቶች በማህበራዊ ሚዲያ ሲያከራክር ሰንብተዋል። በእነዚህ አከራካሪ ሐሳቦች አንዳንዶች ነብይ እዩ እግዚአብሔር ቀብቶ ያስነሳልን ሰው ነው፣ ምንም ቢያጠፋ አትንኩብን ከሚል ከጭፍን መውደድ ተነስተው ሲደግፉት፣ የእርሱን አገልግሎት በደፈናው የማይቀበሉት ደግሞ እግዚአብሔር አይደለም አንቀበልም በሚል የጭፍን ጥላቻ ተነስተው እያብጠለጠሉት ይገኛሉ። አንዳንዶች ግን ከጭፍን መውደድም ከጭፍን ጥላቻም ርቀው ምክንያቴ በሚሉት አመክንዮች ላይ ተንተርሰው ይህ ነገሩ ጥሩ ነው፣ ዳሩ ግን የምነቅፍብ ነገር አለኝ በሚለው የመጽሐፍ ቅዱስ መመዘኛ መሰረት ላይ የቆሙ መስለው ድጋፋቸውንም ተቃውሟቸውንም በየማህበራዊ ሚዲያ ላይ ሲሰጡ ቆይተዋል። በማህበራዊ ሚዲያ ላይ ድጋፋቸውን የሰጡት የነብዩ ደጋፊዎች የሚቀበሉበትን ምክንያት ሲዘረዝሩ በአንዳንድ ቤተክርስቲያን የሰዎች ጌታን የመቀበል ነገር እንደ ብርቅዬ ድንቅዬ በሆነበት በዚህ ወቅት በነብዩ አገልግሎት ላይ ግን ሰዎች እንደ ጉድ ይድናሉ። በሐዋርያት ዘመን በነበረችው ቤተክርስቲያን እንደሚሆን በአገልግሎት የመንፈስ ቅዱስ ሥራ በግልጥ ይታያል። ሰዎች በወንጌል አምነው ይድናሉ፣ በሽተኞች ይፈወሳሉ፣ ብዙዎች ከአጋንንት እስራት ነፃ ይወጣሉ፣ ብዙ አማኞች በጸጋው እገዛ አገልግሎቱ ከችግር ነፃ ወጥተው ይጽናናሉ። በአገልግሎቱ በየቦታው አጥቢያዎች ይተከላሉ። ብዙ የአብያተ ክርስቲያናት አገልጋዮች ለመልካም ሥራ በመታየት ተነቃቅተውበታል። ነብዩ ባዘጋጀው በአገልጋዮች ኮንፈረንስ ላይ ብዙ አገልጋዮች በመገኘት በነብዩ እጅ የተጫነላቸው የጸጋ መካፈል አግኝተዋል የሚልና የመሳሰሉትን አዎንታዊ ምክንያቶቻቸውን እየዘረዘሩ የእርሱን አገልግሎት በበጎነት ከነሁለመናው በመቀበል እግዚአብሔር የተሰጠን አገልጋያችን ነው ብለው ድጋፋቸውን ሲሰጡ ተስተውለዋል። ሌሎች አማኞች ግን በተቃራኒው ስለሱ ያላቸው እይታ በበጎነት ከሚያዩት ሰዎችም የተለየና የተቃረነ ነው። በአገልግሎቱ ላይ በሚያደርጋቸው ነገሮች የተጸለየበት ዘይት ነው እየተባለ በገንዘብ ዘይት በአገልግሎቱ ላይ መሸጡን፣ የኢየሱስን ስም ከመጠቀም ይልቅ አጋንንቶችን ለማስወጣት ካራቴና ቴስታ የተባለውን የሰውነት እንቅስቃሴ መጠቀሙን፣ በተደጋጋሚ ኮንፈረንስ ባደረገባቸው ቦታዎች ከልክ ባለፈ እስከሚመለክ በሚመስል መታጀብ ታጅቧል ብለው ይህንን በመቃወም በአንዳንድ የወንጌል ስብከቶቹ ላይ ደግሞ ሌሎቹን የሚናገርበትን ንግግር ፍቅር የሌለበት፣ ሌሎችን ተንኳሽ፣ ሰዎችን ወደ ጌታ እንዳይመጡ ሊያሰናክል የሚችል ንግግር ይናገራል በማለት እንዲሁም ለሌሎች ወንድም መሪዎችም መልስ ሲመልስ ስድብና እርግማን የተቀላቀለበት በኃይልም የተሞላ ንግግሩን ተናግሯል በማለትና ያንን ንግግሩን ቀንጭቦ በቪዲዮ በማሳየት እንዲሁም ሌሎች ስህተት ነው የሚሉትን ሐሳቦች በማንሳት የእግዚአብሔር ሰው ነው ብለው እንደማይቀበሉት በማህበራዊ ሚዲያ ላይ ሲናገሩና አስተያየታቸውን ሲሰጡ በብዛት ተመልክተናል። ነብዩ እዩ በእንዲህ አይነት የህዝብ የተቃረነ የመነታረኪያ አጀንዳ መሆን የጀመረው ቀደም ባሉት ዓመታት ነው። እነዚህን ጉዳዮችን አስመልክቶ በአንድ ወቅት በአዶናይ መጽሔት ላይ ቃለ ምልልስ ተደርጎለት ነበረ። በቃለ ምልልሱም እንዴት እንደተቀባ፣ ስለመነሳቱ፣ ስለ ዘይት ሽያጩ፣ ስለ አጋንንት አወጣጡ፣ ስለ አገልግሎቱና በአገልግሎቱ ላይ ስለሚነሳበት ጥያቄዎች ተጠይቆ መልስ በዝርዝር በመጽሔቱ ላይ ሰጥቷል። በመጽሔቱ ላይ የወጣው ቃለ ምልልስ በአሁኑ ወቅት የነብዩ እዩን ሕይወትንና አገልግሎትን አስመልክቶ በአማኞች መካከል የተነሳው ውዝግብ የተወሰነ ግንዛቤ እንደሚሰጥ ስላመንን በቻናላችን ላይ እንዲህ በድጋሚ ልናቀርበው ወደናል። ነብዩ እዩ በቃለ ምልልሱ ወቅት የመጀመሪያ አገልግሎቱን ጥሪ በሕይወት ብርሃን ቤተክርስቲያን እንዳገኘ ይናገራል። ሕይወት ብርሃን ቤተክርስቲያን በብዙ በኢትዮጵያ አብያተ ክርስቲያን ዘንድ በአስተማሪነቱ የምናውቀው ዶክተር ማሙሻ ፋንታንና ሌሎችም አመራሮች በመሪነትም በአገልጋይነትም የሚያገለግሉባት ቤተክርስቲያን ናት። ይቺ ቤተክርስቲያን በመንፈስ ቅዱስ የጸጋ ስጦታና በነቢያትና በሐዋርያት አገልግሎት የምታምን ቤተክርስቲያን ናት። በዚህ ምክንያትም በብዙ በጸጋ ስጦታ የሚያገለግሉ አገልጋዮች የተነሱባት ቤተክርስቲያን ሆናለች። ነብዩ እዩ እዚህ ቤተክርስቲያን በተነሳች
በአንዲት እህት አገልግሎት አማካኝነት የአገልግሎት አቅጣጫውን እንዳወቀ በቃለ ምልልሱ ላይ ይናገራል። እንዲሁም አገልግሎቱን እዚሁ የሕይወት ብርሃን ቤተክርስቲያን እንደጀመረ ይናገራል። ይህንንና ሌሎችን ቃለ ምልልሶችን አስመልክቶ ከመጽሔቱ ያገኘነውን እንዲያቀርበነዋልና ተከታተሉት። መጽሔቱ ላይ የወጣውን ሙሉን በማንበብ ነው ያቀረብንላችሁ። አብራችሁን በማንበብ ወይም በመስማት በጥሞና እንድትከታተሉን እየጋበዝን ወደ ጉዳዩ እንግባ። የአዶናይ መጽሔት ጥያቄ። እስቲ ሕይወትህ ከየት እንደጀመረ ስላወላለድህና ስለ እድገትህ ንገረን። ስሜ እዩ ጩፋ ይባላል። ባለትዳርና የሁለት ልጆች አባት ነኝ። የክራይስት አርሚ አገልግሎት ባለራዕይና መስራች ነኝ። የተወለድኩት ከወላይታ ሶዶ 17 ኪሎ ሜትር ርቀት ላይ የምትገኝ ሾላ ኮዳ የምትባል ገጠር ላይ ነው። እዚያ ነው ያደግኩት። ጥያቄ። ክርስትና እንዴት ጀመረ? ክርስትና የጀመረው ከቤተሰብ ነው። ክርስቲያን ቤተሰብ ውስጥ ነው የተወለድኩት። አባቴም እናቴም ክርስቲያኖች ናቸው። ቤተሰቤ 10 ልጆች ነው ያላቸው። 4 ወንዶች፣ 6 ሴቶች ናቸው። አንዱ ወደ ጌታ ሄዷል። እኔም ከሁሉም የመጨረሻው ልጅ ነኝ። ሁሉም ወንድሞቼና እህቶቼ በሙሉ ክርስቲያኖች ናቸው። ቤተሰቤ የቃለ ሕይወት ቤተክርስቲያን አባሎች ናቸው። ጥያቄ። በመንፈሳዊ ሕይወት የት ነው ያደግከው? በመንፈሳዊ ሕይወት ያደግኩት ቃለ ሕይወትና ሕይወት ብርሃን ቤተክርስቲያን ነው። ያደግኩባት የቃለ ሕይወት ቤተክርስቲያን ምንም እንኳን በመጽሐፍ ቅዱስ ላይ የተመሰረተች ብትሆንም አንዳንድ የመንፈስ ቅዱስ አሰራር በወቅቱ አትቀበልም ነበር። በልሳን መጸለይ ድምፅን ጮክ አድርገህ አሜን ወይም ሃሌሉያ ማለት እንኳን ይከለከል ነበር። እዚህ አካባቢ ሌላ አዲስ የተመሰረተች የሾላ ኮዳ የሕይወት ብርሃን ቤተክርስቲያን ነበረች። እዚያ ቤተክርስቲያን ግን የመንፈስ ቅዱስ እሳት የተቀጣጠለበት ነበር። ቤተክርስቲያኗ ትንሽ ብትሆንም አምልኮ የተቀጣጠለ ነበር። ሰዎች በመንፈስ ቅዱስ ተሞልተው በልሳን ይናገራሉ። ጸጋ ስጦታም ተገልጦ በትንቢት የሚያገለግሉ አገልጋዮች ነበሩ። እዚያ ቤተክርስቲያን ላይ ታሪኳ የምትባል አንዲት እህት በመገለጥ ታገለግል ነበር። መገለጥ ስትናገር ስም፣ አድራሻ እየጠራች ምልክት እየተናገረች ነበር ታገለግል የነበረው። ስም ስትጠራ የተጠራው ሰው ካልወጣ እዚያ ጋር ነው ያለው ብላ አቅጣጫ ሳይቀር እየጠቆመች ስታገለግል አየሁ። አገልግሎቷ በጣም ስለማረከኝ በቃ ካገለገልኩ እንዲህ ነው ማገልገል ያለብኝ ብዬ የእግዚአብሔርን ነገር መጠማት ጀመርኩ። በኋላም እዚያ ቤተክርስቲያን አባል ብሆን መንፈስ ቅዱስ ያገኘኛል እቀባለሁ ብዬ በሞኝነት በማሰብ አባልነቴን ከቃለ ሕይወት ወደ ሕይወት ብርሃን ቀየርኩ። ያሰብኩት አልቀረም። አንድ ቀን ያቺ እያገለገለች እኔ ጋር ስትደርስ ያዘችኝና በልብህ እኔ ካገለገልኩ እንዲህ ነው የማገለግለው፣ አለበለዚያ ሌላ ሰው ሆኜ ነው መኖር የምፈልገው እያልክ ነው ብላ ምልክት ከነገረችኝ በኋላ እግዚአብሔር የልቤን መሻት እንደሚሰጠኝ ነገረች። ወዲያውም በመንፈስ ቅዱስ ተሞልቼ በልሳን መናገር ጀመርኩ። ከዚያም መጽሐፍ ቅዱስን በተለየ ሁኔታ መረዳት ጀመርኩ። እዛው ቤተክርስቲያን ሳለሁ ብዙ ነገር የተለወጠ። ጥያቄ። አገልግሎቱም እዚያው ነው የጀመርከው? የነብይ እዩ ምላሽ። አዎ እዚያው ነው የጀመርኩት። እዚያው ያለው ትንንሽ አገልግሎቶችም አገልገል ጀመርኩ። በመጀመሪያ አገልግል የነበረው በዝማሬ ነበር። በወቅቱ የነበረኝ ትልቁ አገልግሎት መዘመር ነበር። በኋላም ከዚህ ጋር አያይዤ ቃል መስበክ ጀመርኩ። በኋላ ደግሞ ስብከቱ እያየለ ዝማሬው የመዘመሩ ነገርም እየቀነሰ መጣና ሙሉ ለሙሉ ሰባኪ እየሆንኩ መጣሁ። አገልግሎቴን የበለጠ በእውቀት ስለመደገፍ ወላይታ ሶዶ ሄጄ ቃለ ሕይወት ቤተክርስቲያን ውስጥ የሚገኘው የመጽሐፍ ቅዱስ ትምህርት ቤት መማር ፈለኩ። በኮርስ ክፍያው የዚያን ጊዜ 30 ብር ነበር። ያንን ገንዘብ የማገለግልበት ቤተክርስቲያን ብማር ቤተክርስቲያኗን እጠቅማለሁ ብዬ እንድትከፍልልኝ ስጠይቅ ብዙም ገቢ ስላልነበራቸው አቅም እንደሌላቸው ነገሩኝ። በራሴ ጥረት ከዚያም ከዚህም የማገኘው ያጋጨው እየከፈልኩ ተማርኩ። በወቅቱ 30 ብር ማግኘት ቀላል አልነበረም። ትምህርት ቤት ውስጥ የሚማሩት ሌሎች የትምህርት ቤት ጓደኞቼ ቤተክርስቲያናቸው ከፍላላቸው ነበር ይማሩ የነበሩት። እኔ ብቻ ነበርኩ በግል ከፍዬ እማር የነበረው። እንደምንም እየታገልኩ እስከ 1 ዓመት ከ6 ወር አካባቢ ተምሬ ከዚያ በኋላ መክፈል ስላልቻልኩ ትምህርቱን ማቆምኩ። ከዚያም ያገኘሁትን ዕውቀት ይዤ በግሌ መጽሐፍ ቅዱስን እያጠናሁ ራሴን ለማገልገል የበለጠ አዘጋጀው። የአዶናይ መጽሔት ጥያቄ። ወደዚህ የኃይልና የነብይነት አገልግሎት ውስጥ እንዴት ገባ? የነብይ እዩ መልስ።
የተአምራት አገልግሎት በሕይወቴ እንዲሆን በጣም መጠማት ጀመርኩ። በተለይ የተለየ ተአምራቶች እንዲገለጡብኝ ተጠማሁ። ነገሩን ለማምጣት በእግዚአብሔር ፊት ከመጸለይ ውጭ ሌላ መንገድ ስለሌለ ራሴን ለጸሎት ሰጠሁ። ሐዋርያት ጸጋው እንዲገለጥባቸው ያደረጉት ነገር በጸሎት መትጋት ነበር። እኛም እንደነርሱ በትጋት ከፈለግነው በእኛም ዘመን ይሰራብናል ብዬ መትጋት ጀመርኩ። ይህ ፍላጎት በሕይወቴ ላይ ጠንክሮ ሲመጣ የ9ኛ ክፍል ተማሪ በነበርኩበት ጊዜ ነው። ይህ ፍላጎት ሲበረታብኝ ግን ትምህርቴን አቋርጬ ለመጸለይ ወደ ምሽግ ገባሁ። 1 ዓመት ከ2 ወር አካባቢ በር ዘግቼ ጸለይኩ። ጸሎቴ ኃይልና ጸጋ ይገለጥብኝ የሚል ነበር። አብዛኛውን ጊዜ ጸልይ የነበረው በጾሞኝ ስለነበረ ስወጣ ሰውነቴ በጣም ከስቶ ነበር የወጣሁት። ከዚያም በኋላ በአገልግሎቴ በቆምኩበት ቦታዎች ያልተለመዱ ነገሮች ይገለጡ ጀመር። ድምጽ መስማት ጀመርኩ። እግዚአብሔር ለመንፈሴ ይናገረኝ ጀመር። ትንቢት መናገር ጀመርኩ። አጋንንት በቆምኩበት መጮህ የጀመረው ቀደም ብሎም ቢሆንም ከጸሎት በኋላ ግን በጣም ጨመረ። ከዚያም በአገልግሎቴ ተአምራት፣ ፈውስ እያለ በየጊዜው እየተገለጠ እያደገ መጣ። ማገልገል የጀመርኩት እንዳሁኑ ቁመቴ ሳያድግ ስለነበረ አንዳንድ ኮንፈረንስ ላይ ወንበር ላይ አቆመውኝ ነበር አገለግል ነበር። ጥያቄ: ስንት ዓመት ሆኖ ነበር አገልግሎት የጀመርከው? አሁንስ እድሜ ስንት ነው? አሁን ያለህበትን እድሜ በዛው እናገኘው ብዬ ነው። ነብዩ: የ17 ዓመት እድሜ ላይ ሆኜ ነው ማገልገል የጀመርኩት። አሁን ወደ 30 አካባቢ ነው እድሜ። ከዚያ በኋላ የራስን አገልግሎት እንዴት ጀመርክ? ከዚያ በፊት ያገለገልኩባቸውን ቦታ ልንገርህ። በመጀመሪያ ገጠር በነበርኩበት ጊዜ የሕይወት ብርሃን ቤተክርስቲያን ውስጥ ነበር አገለግል የነበረው። ወደ ከተማ ስወጣ ቡዲቲ መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋይ ሆኜ 700 ብር እየተከፈለኝ አገለግል ነበር። እዚያ አገለግል በነበረበት ጊዜ ህዝቡ አገልግሎቴን ለማየት ይመጣ ነበር። አዳራሹ ሞልቶ ግቢው ሞልቶ ሳር ላይ እየተቀመጠ ነበር አገለግል የነበረው። እዚያ መካነ ኢየሱስ ቤተክርስቲያን እያገለገልኩ በነበርኩ ጊዜ ነው ሚስት ያገባሁት። ከቡዲቲ ወጥቼ ወላይታ ሶዶ መካነ ኢየሱስ ቤተክርስቲያን አሁንም 700 ብር እየከፈሉኝ በሙሉ ጊዜ አገልግሎት ማገልገል ቀጠልኩ። ጥያቄ: የራስን አገልግሎት ክራይስት አርሚን እንዴት ጀመርክ? እዚያ መካነ ኢየሱስ እያገለገልኩ ሳለው ወጥቼ ማገልገል ተከልክዬ ጫና በዛብኝ። የሙሉ ጊዜ አገልጋይ ነህና ሁሉ ጊዜ ቢሮ መገኘት አለብኝ የሚል ቁጥጥር ሲበዛብኝ ክፍያውን አልፈልግም፣ ነገር ግን እናንተ የአገልግሎት ጊዜ መድቡልኝ፣ በዚያ ሰዓት እየመጣው አገለግላለሁ፣ ነገር ግን እየወጣው ማገልገል ፈልጋለሁ አልኳቸውና ወጣሁ። ሲጠሩኝ እጅ አገለግላለሁ። ከዚያም ወደ ተለያዩ ቦታዎች እየተጋበዝኩ ማገልገል ጀመርኩ። ሐዋሳም እየመጣው አገለግል ነበር። በኋላም ወላይታ ላይ የራሴን አገልግሎት ጀመርኩ። የዚያን ጊዜ የተለየ ታላላቅ ነገር ይገለጥብኝ ስለነበረ የአካባቢው ሰው እንግዳ ስለሆነበት ሊቀበለኝ አልቻለም። አዶናይ: የምን እንግዳ ነገር ነው? ነብዩ: ሰዎች እጄን ሳልጭን ከጸለይኩላቸው በኋላ በመንፈስ ተዘርረው እዚያ ወድቀው ይቀሩ ነበር። አንዳንዶቹ በሁለተኛ በሶስተኛው ቀን ነበር ከመንፈሳቸው የሚነቁት። ሲነቁ በመንፈስ ወደ ሰማይ ተወስደው ያዩትን ነገር ይናገሩ ነበር። አንድ ጊዜ እሁድ ቀን ሳገለግል ዛሬ በመንፈስ የሚዘረሩ ሰዎች በሶስተኛው ቀን ሮብ ነው የሚነቁት ብዬ ከተናገርኩ በኋላ ጸለይኩ። ሰዎች በመንፈስ መዘረር ጀመሩ። እንደ ተዘረሩ ቀሩ። ፕሮግራሙ አለቀ። መሸነጋ። ሰኞ መጣ። ማክሰኞም አልነቁ። አንዳንድ ሰዎች ልጃችን ሞቶ ነው እያሉ እየተሸከሙ ሐኪም ቤት እየወሰዱ ማስመርመር ጀመሩ። ሐኪሞች እንዳልሞቱ እየተነገራቸው እንደገና ተሸክመው መልሰው ወደ ቤት ወሰዷቸው። ከዛ በኋላ ግን ልክ እንደተባለው በሶስተኛው ቀን ሮብ ዕለት ነቁ። ይህን አይነትና ሌሎች የመሳሰሉት ልምምዶች የአካባቢው ክርስቲያኖች ስላልተቀበሉኝ አገልግሎቴ ያን ያህል ሊያድግ አልቻለም። ለ2 ዓመት ታግዬ አገልግሎቴ አላድግም ሲለኝ ከዚያ በኋላ ዋጋ አልከፍልም ብዬ እዛ ቤተክርስቲያን ላይ ሰዎችን አስቀምጬ ወደ ሐዋሳ ወጥቼ እዚያ አገልግሎት ጀመርኩ። አዶናይ: አሁን ግን ተቀበለዋል? ነብዩ: አዎ፣ አሁን በአክብሮት ነው የተቀበሉኝ። በቅርቡ ወላይታ ላይ ባደረኩት ኮንፈረንስ ላይ ወደ 1 ሚሊዮን የሚጠጉ የወላይታ ሰዎች መጥተው ነው የተካፈሉት። የአካባቢውን ሰዎች የወከሉ ሽማግሌዎች መጥተው ያን ጊዜ ገፍተን ነበር፣ አልተቀበልንህም፣ አሁን አንተን ለማግኘት ሐዋሳ፣ አዲስ አበባ ተንከራተን ነው የምናገኝ፣ በፊት በፈለግን ጊዜ ነበር የምናገኝ፣ ገፍተንሃል፣ በመግፋታችን አካባቢያችን እርሻችንም ደረቅ ሆኗል፣ ይቅር በለን፣ ምድራችንን ባርክ ብለውኝ
ከኔ ይቅር ለእግዚአብሔር ክብር ይሁን ብዬ ምድሪቱን ባርኬያለሁ። አዶናይ። ቀጥሎ ሐዋሳ አገልግሎት ጀመርክ። ከዚያስ የሐዋሳ አገልግሎት ምን ሆነ? ከዚያም አገልግሎቴን ሐዋሳ ጀመርኩ። ሐዋሳ ከጀመርኩ በኋላ ጥቂት ተግዳሮት ነበረ። ሲጀመር ብዙ ሰው አይመጣም ነበር። አንዳንድ ጊዜ 50 ሰው፣ አንዳንድ ጊዜ 100 ሰው ብቻ ነበር ይመጣ የነበረው። በዚያ ላይ የገንዘብ ተግዳሮት ነበረብን። ለአዳራሽ የምከፍለው የራሴ ገንዘብ ስላልነበረኝ በመጀመሪያ የሌሎች ቤተክርስቲያን ላይ በሳምንት አንድ ቀን አስፈቅጄ ነበረ እጠቀም የነበረው። እንዲህ አይነት ተግዳሮትን ቢኖርብኝም በተግዳሮት ውስጥ ዝም ብዬ ማገልገል ቀጠልኩ። በኋላም እግዚአብሔር ጥርመሳ ይሰጠኝ ጀመረ። አገልግሎቱ ጥሩ የሆነ እየሰፋ ሲመጣ የራሴን ቦታ ተከራየው። ከዚያም እያልኩ የክራይስት አርሚ ቴሌቪዥን ቻናልን ጀመርኩ። ከዚያም አዲስ አበባ መጣሁ። በመስከረም 2010 ላይ መጣሁ። አዲስ አበባም አሁን እየሰራንበት ያለውን አጥቢያ ከፈትኩ። አዲስ አበባ ላይ ከጀመርኩ አሁን 1 ዓመት ከ3 ወር አካባቢ ነው። አዲስ አበባ ላይ አገልግሎቱ ፈነዳ። ክብር ለእግዚአብሔር ይሁን። ይህን ይመስላል የአገልግሎቱ ጅማሬና አሁን ያለንበት ሁኔታ። የአዶናይ መጽሔት ጥያቄ። እግዚአብሔር ጸጋን ለአንድ ሰው ሲሰጥ ለምን ዓላማ የሚሰጠው ይመስላል? ነቢይ እዩ። ጸጋ የሚሰጥበት ዓላማ ሰዎች ዘላለም ሕይወት እንዲያገኙ ለወንጌል ዓላማ ነው የሚሰጠው። ለምሳሌ የተአምራት ጸጋን ብናነሳ ሰዎች ካሉበት መደንዘዝ አንቅቶ ለወንጌል ትኩረት እንዲሰጡና ወንጌልን እንዲያምኑ ያደርጋቸዋል። ከሌላ እምነት የመጡትን ጌታን ተቀበሉ ብለሃቸው በስብከት ብቻ ላይቀበሉልህ ይችላሉ። በመጀመሪያ ፈውስ ወይም አርነት ወይም ተአምራት ፈልገው ነው የሚመጡት። የጸጋው መገለጽ ሲሆን ካዩ በኋላ ግን ጌታን ተቀበሉ ስትላቸው ያለምንም ማንገራገር ይቀበላሉ። እምቢ የሚሉ ሰዎችን ጌታ ለማሳመን የሚጠቀምበት መንገድ የጸጋ ስጦታን መግለጥ ነው። ለኔ ጸጋ የሚሰጥበትም ዓላማ የሚገባኝ ሰዎችን ለማዳን ነው። የአዶናይ መጽሔት ጥያቄ። ከብዙ ሰዎች ክርስቲያን ካልሆኑትም ከሆኑትም ጨምሮ አጋንንት እያስወጣ ነው። ከብዙዎች አጋንንት መውጣቱን ስታይ ምንድነው የተገነዘብከው? ነብዩ። ሰዎችን ለማገልገል እጸልያለሁ፣ እተነብያለሁ። በተለይ አጋንንት በማስወጣት ላይ አተኩሬ እጸልያለሁ። የብዙ ሰዎች ችግር ከአጋንንት ስራትና ተጽዕኖ ጋር የተያዘ ነው። በሽታቸው፣ ስራቸው፣ ቤተሰባቸው፣ የትምህርታቸው መያዝ ከአጋንንት ጋር የተያዘ ነው። መንፈሱ ከላያቸው ሲወጣ ብዙ ነገራቸው ይለቀቃል። ጤንነታቸው፣ ትዳራቸው፣ ስራቸው ነፃ ይሆናል። ብዙ ሰዎች ሱቄ ተዘግቷል፣ ይህ ነገር ታስሮብኛል፣ እንዲለቀቅልኝ ጸልዩ ይላሉ። እኔ ግን በመጀመሪያ በመንፈስ ሳያቸው መፈታት ያለበት ሱቁ ሳይሆን ራሳቸው ሆኖ አገኘዋለሁ ችግሩን። አንዳንዶቹ ጥሩ ነገር አላቸው፣ ነገር ግን ተይዘዋል። ከሰውየው ላይ መንፈሱን ሳስወጣው ነገሩ ይለቀቃል። የብዙ ሰዎች ችግር ከአጋንንት እስራት ጋር እንደሆነ ነው ያየሁት። ወደ ክርስቲያኑ ስንመጣ ክርስቲያን በአጋንንት ይያዛል ብዬ ባላምንም ክርስቲያን የተባሉ እንደ ክርስቲያን ሕይወት ያልተመላለሱ ሰዎች በመንፈስ ተጽዕኖ ሲጠቁ አያለሁ። ይህ የክርስቲያኖቹ ድክመት ውጤት ነው ብዬ ነው የማስበው። ስለማይጸልዩ፣ በቅድስና ስለማይመላለሱ፣ ቃሉን ስለማያነቡ ሊጠቁ ይችላሉ። ለአጋንንት የማትጸልይም ቤተክርስቲያን ይህ አይነቱ ችግር አይጠፋባትም። ነገሩን ያየሁት በዚህ መልኩ ነው። ጥያቄ። ምን ያህል አጋንንት በየሳምንቱ በአገልግሎትህ ላይ ይወጣል? ትቆጥሩታላችሁ? ነብዩ። አንዳንድ ጊዜ ይቆጠራል። በየሳምንቱ በሚኖረን አገልግሎት ላይ ከ250 እስከ 300 ሰዎች ከአጋንንት ስራት ነፃ ይወጣሉ። ጥያቄ። ሁሉንም አንተ ነህ የምታስወጣው? አንዳንድ ጊዜ የተወሰኑትን አስወጣና ሲደክመኝ ሌሎች አገልጋዮች ወስደው እንዲጸልዩላቸው አደርጋለሁ። የአዶናይ መጽሔት ጥያቄ። አጋንንት ስታስወጣ ብዙ ጊዜ ጥያቄ የጠይቅ ታስለፈልፋለህ። ኢየሱስ አጋንንቶች ሊለፈልፉ ሲቃጣቸው ዝም ብለው እንዲወጡ ነው ያዛቸው የነበረው እንጂ እንዲናገሩ አይፈቅድላቸውም ነበር። ማስለፍለፍ ትክክል ነው ብለህ ታምናለህ? በዚህ ላይ ሰይጣን ሐሰተኛ የሐሰት አባት ስለሆነ ከአጋንንትስ ምስክርነት መቀበል ትክክል ነው ትላለህ? እስቲ ማስለፍለፍን አስመልክቶ መረዳትህን ንገረኝ። የነቢይ እዩ ምላሽ። እርግጥ ነው ኢየሱስ ከአንድ ጊዜ በስተቀር አጋንንቶችን ጥያቄ አልጠየቀም። ብዙ ጊዜ ሊናገሩ ሲፈልጉ ዝም ብለው እንዲወጡ ነበር ያዛቸው የነበረው። ኢየሱስ በእርግጥ እንደዚያ ያደርግ የነበረው አጋንንቶቹ ማን እንደሆነ ስላወቁት ያለ ጊዜው እንዳይገልጡ ስላልፈለገ ነው ይከላከልል ነበረው። አሁን ግን የእግዚአብሔር ልጅ ተገልጧል። እናስለፈልፋቸውም ስህተት አይሆንም። ጥያቄ። ቃሉ ሲናገር ሰይጣንን ሐሰተኛ የሐሰት አባት ነው፣ ሐሰትም ሲናገር ከራሱ ይናገራል ይላል።
አንተ ግን አጋንንት የሚናገረውን ነገር አንዳንድ ጊዜ በአገልግሎት ትክክል አድርገህ አስተጋብተህ ትናገራለህ። የተናገረው ውሸት ቢሆንስ? የነቢይ ኢዩ ምላሽ። ሰይጣን ውሸታም መሆኑ እውነት ነው። ነገር ግን የእግዚአብሔር ኃይል ሲመጣበት ሳይወድ በግዱ በኃይል ሲያዝ እውነቱን ይናገራል ብዬ ነው የማምነው። ምክንያቱም ለእግዚአብሔር ኃይል የማይንበረከክ የለምና ነው። ኢየሱስ ስንት ናችሁ ብሎ ሲጠይቀው ሌጊዮን ነን ብሎ ሲመልስ በትክክል ነው የመለሰው። ውሸት ቢናገር ኢየሱስ አትዋሽ ነበር የሚለው። ውሸት ስላልተናገረ ነው ዝም ያለው። ሰይጣን ምንም በባህሪው ውሸታም ቢሆንም በጌታ ኃይል ግን ሲታዘዝ እውነቱን ይናገራል ብዬ ነው የማምነው። ሌላው ውሸትና እውነቱን መሆኑን የምናረጋግጠው በመንፈስ የለፈለፈውን በሰዎቹ ላይ ያደረገውን ችግር ሰዎቹ ነፃ ከወጡ በኋላ እንዲመሰክሩ ስንጠይቃቸው በሕይወታቸው የሆነውን ሲናገሩ በትክክል በመንፈስ ሲለፈልፉ የነበረውን ሐሳብ ትክክል ሆኖ እናገኘዋለን። በዚህም ስለምናረጋግጠው ማስለፍለፍ ችግር አለው ብዬ አላስብም። ዝም ብለው ውጣ ማለት ይቻላል። ነገር ግን አንዳንድ ጊዜ ማስለፍለፉ ትምህርት ይሰጣል ብዬ ስለማምን ነው ዝም ብለው ውጣ ከማለት ማስለፍለፉን እመርጣለሁ። ጥያቄ: አጋንንት እግርህን በማንሳት ወይም በሌላ የሰውነት እንቅስቃሴ ታስወጣለህ? አንዳንዶች በካራቴ እንደሚሉት ማለት ነው። ትክክለኝነቱን እንዴት ታስረዳዋለህ? የነቢይ ኢዩ ምላሽ። የምናደርገው ነገር አንደኛ ጌታን ማስደሰት አለበት፣ ሁለተኛ መጽሐፍ ቅዱሳዊ መሆን አለበት የሚለውን ሐሳብ አምናለሁ። ሆኖም እኔ አጋንንትን የማዘው በመጀመሪያ በኢየሱስ ስም ነው። ከጉባኤ አጋንንት አዝዤ ሳስወጣ እንዲህ አይነት መንፈስ በኢየሱስ ስም ውጣ ብዬ ነው የማስወጣው። ከወጣ በኋላ አንድ በአንድ ሳስወጣ አንዳንድ ጊዜ የሰውነቴን እንቅስቃሴ እጠቀማለሁ። ኢየሱስም ጳውሎስም ሐዋርያትም አጋንንትን አስወጥተዋል። ውጣ ብለው ሲያዙ እጃቸውን እያወራጩ ይሁን ሌላ የሰውነታቸውን ክፍሎች እያንቀሳቀሱ ይሁን ያየ የለም። እኛ የእግዚአብሔር ሰዎች ከሆንን ጌታ ሁለንተናችን ይጠቀማል ብዬ ነው የማምነው። የጳውሎስ ጨርቁ ፈውሷል። የነ ጴጥሮስ ጥላቸው ፈውሷል። ጥላ ላይ ከሰራ በሰውነታችን እንቅስቃሴ ይሰራል ብዬ ነው የማምነው። አንዳንድ ሰዎች በአፍ ብቻ እንደሚሰራ ነው የሚያምኑት። እነዚያም ብቻ አይደለም፣ ጌታ ሁለንተናችን ተጠቅሞ ይሰራል። አጋንንትን ከጉባኤ በስሙ ጠርቼ ነው የማስወጣው። አንዳንዴ በአፌ ያዝዤ፣ አንዳንድ ጊዜ ደግሞ በሰውነቴ እንቅስቃሴ በእግሬ በቴስታም ባስወጣም በሁለመናዬ የሚሰራው ጌታ ነው። የእግዚአብሔር ኃይል በአንድ በተወሰነ ነገር የተገደበ እንዳልሆነ በሁለንተናችን እንደሚሰራ ለማሳየት ነው እንደዚያ የማስወጣው። ጥያቄ: ማርሻል አርት ሰርጥናል? አይ ቴኳንዶና ስፖርት ሰራ ነበር። አሁንም ትንሽ ጊዜ ሳገኝ ስፖርት ሰራለሁ። ለጤንነትና ለብርታት በሚል ነው የምሰራው። ረጅም ሰዓት 5-6 ሰዓት ቆሜ ስለማገለግል እንዳልደክም ሰውነቴ እንዲጠነክር ትንሽ ክፍተት ጊዜ ሳገኝ እሰራለሁ። የአዶናይ መጽሔት ጥያቄ: መጽሐፍ ቅዱስ በነፃ የተቀበላችሁትን በነፃ ስጡ ይላል። እናንተ አገልግሎት ላይ ግን የተጸለየበት ዘይት እየተባለ በገንዘብ እየሸጥክ ነው። ትክክለኝነቱን በእግዚአብሔር ቃል እንዴት ታስረዳዋለህ? የነቢይ ኢዩ ምላሽ። እርግጥ ነው መጽሐፍ ቅዱስ በነፃ የተቀበላችሁትን በነፃ ስጡ ይላል። በነፃ የተሰጠኝም በነፃ እየሰጠው ነው ያለሁት። ወንጌል እየሰበኩ ሰዎች እየዳኑ ነው። ከዳኑ በኋላ በሉ ክፈሉ ብዬ አስከፍዬ አላውቅም። ወይም ሰዎችም ከአጋንንት ስርዓት ነፃ ካስወጣው በኋላ ክፈሉ የአገልግሎቱን ብዬ አላውቅም። የቤቱን ቀለም በምልክት ጠቅሼ ችግሩን ነግሬ ከጸለይኩ በኋላ ሲጨርስ በላውን ክፈለን ብዬ የሰጠኝ ጸጋ በገንዘብ ሸጬ አላውቅም። የምንሸጠው የተጸለየበትን ዘይት ነው። ይህንንም ያዘጋጀንበት ምክንያት እዚህኛ ጋራ መጥተው መገልገል የማይችሉ ባልጋ ላይ ያሉ እንዲሁም በተለያየ ሁኔታ ወደዚህ መምጣትና መገልገል የማይችሉትን በሩቅ ያሉትን ለመድረስ በሚል ነው የተጸለየበትን ዘይት ያዘጋጀነው። በገንዘብ የምንሸጠው ስናዘጋጀው ገንዘብ ስለምናወጣበት ነው። በተጨማሪ ለቤተክርስቲያን አገልግሎት ድጋፍ እንዲሆን ነው። እቃው ለአገልግሎት የተመቸ እንዲሆን ጥራቱን የጠበቀ እንዲሆን ከውጭ አሰርተን ነው የምናመጣው። ከዚያም ከመጣ በኋላ እኔ ጸልይበትና በገንዘብ መውሰድ ለሚፈልጉት እናዘጋጀዋለን። በነፃ የተቀበልነው በነፃ ሰጥተናል። እየሰጠን ያለነው ገንዘብ ያወጣንበትን ግን በገንዘብ ከፍለው ነው እንዲወስዱ ያደረግነው። ገንዘብ ስለሚወጣበት ወደፊትም በነፃ መስጠት አንችልም። የአዶናይ መጽሔት ጥያቄ: በ1,000 ብር መግዛት ያልቻሉ አቅም የሌላቸውንስ ዋጋው የሚያገል አይሆንም? የነቢይ ኢዩ ምላሽ። እኛ እኮ አገልግሎታችን ላይ የመጣ ሰው ሁሉ መግዛት አለበት ብለን አስገድደን አናውቅም። ሰዎች ሲፈልጉ ነው የሚገዙት። የታለ ዘይቱ ብለው ነው ጠይቀው የሚገዙት። አቅም የሌላቸው ደግሞ ውሃ ወይም ዘይት ከውጭ ከሱቅ ገዝተው አምጥተው ጉባኤ ላይ ቃል ሲያውጁ በያዙት ዕቃዎቻቸው ላይ እየጸለይን ነው። ባመነው ነገር ላይ ጉባኤው ላይ ሲጸለይ በወረቀት ላይ ይሁን
ይዞት በመጣው ዘይት ወይም ጨርቅ ወይም በያዘው ዶክመንት ላይ በነፃ ጸልዮ ይወጣል። ጸጋውን በነፃ ነው እየሰጠን ያለነው። እየሸጥን ያለነው ዘይት ነው። ዘይቱ ደግሞ ወጪ ስለወጣበት ከሱቅ ሲገዙ ለምን ያንን ሱቅ አይኮንኑት? ጥያቄ ተፈወስን ብለው የሚመሰክሩት በእናንተ ከሚገዛው ዘይት ብቻ ነው ወይስ ሌሎችም አሉ? የነብይ እዩ ምላሽ ምስክርነቱ በተለያየ መንገድ የተገለገሉትን በጠቅላላ ያቀፈ ነው። እጅ ተጭኖላቸው የተፈወሱ አሉ። ትንቢት ተነግሯቸው ከሆነላቸው በኋላ መጥተው የሚመሰክሩ አሉ። በራሳቸው ውሃ ተጸልዮላቸው ውሃ ጠጥቼ አስመልሶኝ ተፈወስኩ ብለውም የሚመሰክሩ አሉ። በቴሌቪዥን ሲጸለይ አብረው በእምነት ጸልየው የተፈወሱና ንስሐ ገብተው የዳኑ መጥተው የመሰከሩም አሉ። ደግሞም ከኛ ዘይት ገዝተው ያንን በሽታቸው ላይ ችግራቸው ላይ ረጭተው ለሌሎች ረጭተው የሆነላቸውን የሚመሰክሩ አሉ። የግድ ግዙ አንልም። ሰዎች ካመኑበት ነው የሚሰራላቸው። አንዳንድ ሰው ደግሞ አገልግሎቱን በዚያው መርዳት ነው በሚል እኛ ያዘጋጀነውን ዘይት ገዝቶ ይጠቀማል። ጥያቄ ዋጋው አልበዛም 1000 ብር? የነብይ እዩ ምላሽ የሚፈልግ ነው የሚገዛው። አገልግሎቱን መርዳት ነው ብለው ያሰቡ ሰዎች በ1000 ብር ብቻ አንገዛም በ5000 ብር እንገዛለን ብለው የገዙ አሉ። በ1000 ብር አልገዛም ብሎ በ10000 ብር የገዛ አለ። 50000 ብር መገዛለሁ ብሎ የገዛ አለ። እንዲህ በቀና ጎኑ የሚያስቡት የእግዚአብሔርን መንግስት መስፋት አስበው በዚህ ያክልም ገንዘብ አስበው የሚገዙ አሉ። ያ ማለት ሁሉም እንደዚያ ይገዛሉ ማለት አይደለም። አንዳንድ ጊዜ በነፃም እንሰጣቸውም ሰዎች አሉ። በ200 ብር የገዙም አሉ። ሁሉም ደግሞ በ1000 ብር ይገዛሉ ማለት አይደለም። እኛን የሚቃወሙ ሰዎች ስለዚህ ጉዳይ አያወሩም። በንግድ ብታስበው አንድ ሰው 150,000 ብር ወጪ የሚጠይቅ የመኪና ብልሽት ዘይቱን ቀብቼ መኪና የተነሳልኝ ብሎ ሲመሰክር 1000 ብር አውጥቶ ከዚያ የሚያክል ችግር ተላቆ የእግዚአብሔርን አገልግሎት በምክንያት አውጥቶ ቢረዳ ችግሩ ምኑ ላይ ነው? ተሸጠ ነው የሚባለው? ወይስ ታይላንድ ሄዶ ለመታከም 300,000 ብር የሚያስወጣውን በሽታ ዘይቱን ተቀብቶ ድኖ መጥቶ በ1000 ብር መግዛቱ ንግድ ነው የሚባለው? 1 ብርም 50 ብርም ብትሸጥ ሸጠ ነው የምትባለው። ከተሸጠ ደግሞ አገልግሎቱ እንዲደግፍ በዚህ ዋጋ ከፍ ቢል ምንም አይደለም። ዞሮ ዞሮ አገልግሎቱን ለመደገፍ ነው ገንዘቡ የሚውለው። ከህዝቡ ተሰብስቦ መልሶ ለህዝቡ አገልግሎት ነው የሚውለው። ጥያቄ ማለት የነብይ እዩ ምላሽ አገልግሎቱ ገንዘብ የሚጠይቅ ነው። ቃሊቲ ያለውን ቦታ ለመስራት 60 ሴንትራክ አፈር ነው አስቆፍሬ ያስነሳሁት። ቦታው ቆሻሻ መጣያ ነበር። ያንን አጽድቼ ለአካባቢው መንገድ አስወጥቼ ነው የሰራሁት። ለአዳራሽ ኪራይ ጥሩ ወንበር ላይ እንዲቀመጡ ገንዘብ ያስፈልጋል። አሁን ደግሞ የራሳችንን ቦታ በ30 ሚሊዮን ብር አውጥተን ብሔረ ጽጌ አካባቢ ገዝተናል። ለግሌ አይደለም ገንዘቡንም የምጠቀመው። በአሁን ሰዓት የራሴ መኖሪያ ቤት እንኳን የለኝም። ተከራይቼ ነው የምኖረው። በተለያየ መንገድ ከህዝቡ ገንዘብ ቢሰበሰብም ተሰብስቦ ህዝቡ ጥቅም የሚያገኝበት ሁኔታ ላይ ነው የሚውለው። መሬቱ የተገዛው በግል ስም አይደለም። የተገዛው በክራይስት አርሚ ቤተክርስቲያን ስም ነው። ከህዝቡ በተለያዩ መንገዶች በሚሰበሰቡ ገንዘብ መልሶ ለህዝቡ ጥቅም ነው የሚውለው። እንዳይረጋገጡ እንዳይገፋፉ ተመቻችተው ተቀምጠው እንዲገለገሉ ነው የምንሰራው። የአዶናይ መጽሔት ጥያቄ ለወንጌልና ለሰዎች መዳን የምትሰጡት ስፍራ ምን ይመስላል? ወንጌል ኢየሱስ ነው። ኢየሱስ ከተሰበከ ሰዎች ይድናሉ። በአገልግሎቴ ላይ ለወንጌልና ለሰዎች መዳን ትልቅ ትኩረት ሰጥቼ የምሰራበት የአገልግሎት ክፍል ነው። ስለዚህ ነው በአገልግሎታችን ብዙ ሰዎች የሚድኑት። ኢየሱስ በእኔ አልፎ ላዳናቸው ሰዎች አክሊል እንደሚሰጠኝ አምናለሁ። ቃል ከሰበኩ በኋላ ጌታን መቀበል የምትፈልጉ ሰዎች ወደፊት ውጡ እላለሁ። የኢየሱስም ዝና ሰምታችሁ ከሩቅም የመጣችሁ ኑ እርሱን ተቀበሉ እላለሁ። አንድ ጊዜ ብቻ ነው የምጠራው። ዞር ስል በአንድ ጊዜ አካባቢ ይሞላል። አንዳንድ ጊዜ መቆሚያም ስለማይበቃ በህዝቡ መተላለፊያ መስመር ላይ ይቆማሉ። 200፣ 300፣ 600 እያሉ ይድናሉ። አጋንንት ወጥቶ በሽተኛ ተፈውሶ ከምደሰተው የሚበልጥ በሰዎች መዳን ደስ የሚለኝ። ስለዚህ ነው ብዙ ጊዜ ከዚህ የሚበልጥ ደስታ አለው የምለው። ለወንጌል ትልቅ ስፍራ ነው የምሰጠው። አዶናይ አንዳንድ ሰዎች ጌታን የሚቀበሉትን ሰዎች ገብታችሁ አይደለም በደንብ ተረግጦ አይሰበክላቸውም ይላሉ። የነብይ እዩ ጩፋ መልስ እንዲህ ይላል። እንደዚህ የሚናገሩ ሰዎች የፈጠራ ወሬ የሚያወሩ ሰዎች ናቸው። በደንብ ነው የምንሰብከው። ትኩረት ሰጥቼ ነው ነፍሳትን የምጠራው። አንድም ፕሮግራም ላይ ሰዎች ጌታን እንዲቀበሉ ሳልጣራ ያለፍኩበት ቦታ የለም። አንዳንዶች የኦርቶዶክስና የሙስሊም እምነት ተከታዮች የሆኑት ውሃ ዘይት ይዘው
እያጸለዩ ብቻ ጉባኤ ተካፍለው ጌታን ሳይቀበሉ ይሄዳሉ። አንዳንዶቹ 3 እና 4 ጊዜ መጥተው ጌታን ሳይቀበሉ ይሄዳሉ። እስኪ በገባቸው ድረስ ብትነግራቸውም አይቀበሉ። ሲገባቸው ነው የሚቀበሉት። አንዳንዱ ገና በመጣ በመጀመሪያው ቀን ይቀበላል። አንዳንዱ አይቶ ከገባ በኋላ በሌላ ጊዜ መጥቶ ምስክርነቱን ሰጥቶ ዛሬ የመጣሁት ጌታን ልቀበል ነው ብሎ በራሱ ጊዜ ጌታን ይቀበላል። ሰዎች የሚድኑት በእግዚአብሔር ቀን ነው። ሲገባቸው ነው የሚቀበሉት። ሰውን አስገድደ ጌታ እንዲቀበል አታደርግም። ከኔ የሚጠበቀው መስበክ ነው። ያንን አደርጋለሁ። አዶናይ ምን ያህል ቤተክርስቲያን ተክላችኋል? 5 ቤተክርስቲያኖች ናቸው ያሉን። ወላይታ፣ አዋሳ፣ ሻሸመኔ፣ ከሶዶ ወረድ ብሎ ባለ የገጠር ከተማ ላይ እና አዲስ አበባ ላይ አሉን። ወደፊት ከዚያ በላይ ብዙ ቦታ ላይ የመትከል ሐሳብ አለኝ። አዶናይ በአገልግሎት ምን ያህል ሰዎች በየሳምንቱ ይድናል? የነብይ እዩ ምላሽ በየሳምንቱ 2800፣ አንዳንድ ጊዜ ዝቅተኛ ሲሆን 2000 አካባቢ ይድናል። አዶናይ አጠቃላይ ባሉት በ5ቱ ቤተክርስቲያኖች የሚድኑትን ነው እየነገርከኝ ያለው? አይደለም፣ አዲስ አበባ ብቻ ባለው 3ቱ ፕሮግራም ላይ የሚድኑትን ነው የነገርኩ። ሌላው ሳይጨመር ማለት ነው። በአዋሳ በሻሸመኔም ይድናሉ። በሌሎችም አጥቢያዎች ላይም እንዲሁ ይድናሉ። ትልቅ ክሩሴድ እናደርጋለን። በብዙ ሺዎች የሚቆጠሩ ሰዎች እየዳኑ ነው ያለው። የአዶናይ መጽሔት ጥያቄ በአሁኑ ሰዓት የተነሱ የኃይሉ አገልጋዮች በቴሌቪዥን የዳኑ ሰው ያሳዩናል። ነገር ግን በአካል ዳኑ የተባሉ ሲታይ የጸኑም የተጠመቁም ብዙም አናይም ይላሉ። አንተ ጋራስ ይህ ጉዳይ እንዴት ነው? የነብይ እዩ ምላሽ እኛ ጋር የምናደርገው የዳኑ ሰዎች ለቤተክርስቲያኖቻችን አቅራቢያ የሚቀርብ አድራሻ ያላቸው እኛ ጋራ የደህንነት ትምህርት እንዲማሩ እናደርጋለን። ከሩቅ የመጡ ደግሞ በየአካባቢያቸው ባሉ በክርስቶስ ወደሚያምኑ ቤተክርስቲያኖች ሄደው እንዲያዙና እዚያ እንዲከታተሉ እነግራቸዋለን። እኛ ጋር ግን የቀሩትን አስተምረን እናጠምቃለን። ሲጠመቁ ቴሌቪዥን ላይም እያሳየን ያለው። በቅርብ የሚጠመቁ ወደ 200 የሚሆኑ ሰዎች አሉ። አዶናይ በየክልሉ በየሳምንቱ እየተዘዋወርክ ነው የምታገለግለው። ትጋት የሚደንቅ ሆኖ ሳለ ጊዜን ግን እንዴት ታብቃቀዋል? ማለት ለጸሎት፣ ቃሉን ለማንበብ፣ ለቤተሰብ፣ ቤተክርስቲያን ለማስተዳደር ጊዜን እንዴት ነው የምትጠቀመው? የነብይ እዩ ምላሽ ጊዜ ለኔ ከገንዘብ በላይ ነው። ለምሳሌ እናንተም ብዙ አመላልሻችኋል። ዛሬ እንኳን ተሳክቶልን የቀጠርኳችሁ 6:30 ቢሆንም የሄድኩበትን ጉዳይ ስላልጨረስኩ የተገናኘ ነው 10 ሰዓት ላይ ነው። የተሰጠን ኃላፊነት የወደቀብንም ነገር ለመዝናናትና ከቤተሰብ ጋር እንደሚገባ ጊዜ ሰጥቶ ለማሳለፍ አይፈቅድልንም። ኢየሱስ ቀን ሳለ የላከኝን ሥራ ሰራለሁ እንዳለው ማለት ነው። በተሰጠን ቀንና ወጣትነት በትጋት መስራት ያለብን አሁን ነው። አዶናይ ሳምንቱን ጊዜን እንዴት እንደምታብቃቃው በዝርዝር ንገረኝ። የነብይ እዩ ምላሽ በመጀመሪያ ቀን በማለዳ እነሳና ከቤተሰቤ ጋር ጸልያለሁ። ለቤተሰቤ እያወጅኩ ጸልይላችኋል። ዛሬ እናንተ ቀን ነው። ቀናችሁ የተሳካ ይሁን። እኔም ስኬታማ ሆኜ እውላለሁ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይባርካችሁ ብዬ እጸልይና ጊዜ ካገኘው ምሳ ላይ ወጥቼም አብረን ምሳ እንበላለን። ካልወጣው እኔን አትጠብቁኝ ብሉ ማታ እንገናኛለን ብዬ እወጣለሁ። ባለቤቴ ትረዳኛለች። ካልመጣውም አትቀየምም። ቢሮ እንደገባው መጽሐፍ ቅዱሴን አነባለሁ። ለቀጣይ ቀን የምሰብከውን እጽፋለሁ፣ አዘጋጃለሁ። ሌሎች እኔን የሚመለከቱ የቢሮ ስራዎችንና አገልግሎቶችን እሰራለሁ። ማክሰኞ ዕለት ከሰዓት በኋላ አዲስ የጀመርነው ለበሽተኞች የሚጸለይበት አገልግሎት አለ። እዚህ አዘጋጃለሁ። የፕሮግራሙ ሰዓት እስኪደርስ እጸልያለሁ። እግዚአብሔር ሆይ ዛሬ የሚመጣውን ሕዝብ እንድታስበው፣ ጥያቄያቸውን እንድትመልስላቸው፣ ክብርህም እንዲመጣ ብዬ እጸልያለሁ። መጽሐፍ ቅዱሴንም አነባለሁ። ስጨርስ ምሳ በልቼ ቡና ጠጥቼ ወደ ቤተክርስቲያን በመሄድ እስከ 12 ሰዓት አካባቢ አገለግላለሁ። በዚህን ቀን ላይ ምንም አይነት ቀጠሮ ከሰው ጋር አልይዝም። አርብ ቀን በተመሳሳይ ተነስቼ ጸልያለሁ። መጽሐፍ ቅዱሴን አነባለሁ። ከዚያም ወጥቼ ከባለቤቴ ጋር ተያይዘን ወደ ቤተክርስቲያን እሄድና ለ5 እና ለ6 ሰዓት ያህል አገለግላለሁ። ማታ ወደ ቤት እገባለሁ። ከቤተሰብ ጋር አጫወትና ከመተኛቴ በፊት ጸልያለሁ። መጽሐፍ ቅዱሴን አነባለሁ። ብዙ ጊዜ እስከ 6 ሰዓት ተኩል ነው አምሽቼ ነው የምተኛው። ሐሙስ ወደ ሐዋሳ እጓዛለሁ። ብዙ ጊዜ በመኪና ነው የምጓዘው። አንዳንድ ጊዜ በአይሮፕላን እጓዛለሁ። አርብ ሐዋሳ አገለግልና ለቅዳሜ የሻሸመኔ አገልግሎት ተነስቼ እጓዛለሁ። ቅዳሜ ሻሸመኔ ላይ አገለግላለሁ። ከዚያም አሁንም እሁድ አዲስ አበባ ላይ ለማገልገል ተመልሼ ወደ አዲስ አበባ እመጣለሁ።
የአዶናይ መጽሔት ጥያቄ። የተለየ የጾም የጸሎት ጊዜ የምታደርግበት ጊዜ የለም? የነቢይ እዩ ምላሽ። ትልቁን የትጋት ጊዜን ያሳለፍኩት ድሮ ራሴን ለአገልግሎት በማዘጋጅበት ጊዜ ነው። ቀደም ብዬ እንደነገርኩ 1 ዓመት ከ2 ወር ዘግቼ የጸለይኩበት ጊዜ ነበር። ከዚያም በኋላ ከጓደኞቼ ጋር ሆኜ 40 ቀን ዘግተን እንተጋ ነበር። ትዝ ይለኛል አንድ ጊዜ ወደ ጌታ የሄደው ወንድም አለምነህ ዘግቶ ረጅም ጊዜ ይጸልያል የሚባልም ነገር ሰምተን በር ዘግተን ከጓደኞቼ ጋር ተነጋግረን የጸለይንበት ጊዜ አለ። ለሽንት እንኳንም እንዳንወጣ ፖፖ ገዝተን አንተ ወደ ውጭ ያወጣ ትደፋለህ ተባብለን በጾም ሆነን እንጸልይ ነበር። የዚያን ወቅት ብዙ ጊዜ ስለነበረኝ ብዙ ጊዜ በጾም በጸሎት እንተጋ ነበር። እንደዚያን ጊዜ ባይሆንም አሁንም የተለያየ ጾምና የጸሎት ቀኖች አሉ። አንዳንድ ጊዜ ፕሮግራሞችን አጥፍና ለሌሎች አገልግሎቱን እሰጥና ለ3 እና ለ7 ቀን ለመጸለይ ዘግቼ እገባለሁ። አንዳንድ ጊዜ ዘግቼ አንዳንድ ጊዜ ተራራ ላይ ወጥቼ ጸልያለሁ። ጥያቄ። እረፍት ማድረግና ከቤተሰብ ጋር ማሳለፍ። የነቢይ እዩ ምላሽ። አንዳንድ ጊዜ በጣም ይደክመኝና ጥቂት ጊዜ ፈልጌ ከቤተሰቤ ጋር ለማረፍ እሞክራለሁ። ባለቤቴ ከእርሷና ከልጆቼ ጋር እንዳሳልፍ ብትፈልግም የአገልግሎቴን ባህሪ ስለምታውቀው ለኔ ነው የምታዝንልኝ። ይደክማል አረፍ በል ነው የምትለኝ። ወደፊት ጌታ እረፍት እንደሚሰጠኝ ያምናለሁ። በጣም እየደከምኩ ነው የማገለግለው። እንዲህም እየደከምን እያገለገልን አይዟችሁ በርቱ የሚል ሳይሆን የሚነገረን ልብ የሚሰብር አእምሮን የሚጎዳ ነገር ነው። ጌታ በሚሰጠን የድካማችን ፍሬ ባንበረታታ ኖሮ ሁሉም ነገር አድካሚ ነበረ የሚሆንብን። በኃይሉና በችሎታው በጸጋው በርትተን እንሰራለን። የአዶናይ መጽሔት ጥያቄ። ብዙ ጊዜ አንተ ብቻ ነህ ስታገለግል የምትታየው። ሌሎች አገልጋዮች በአገልግሎትህ ተነስተው አይታዩም። በዚህ አቅጣጫ ምን የምትለኝ ነገር አለ? የነቢይ እዩ ምላሽ። ቴሌቪዥን ላይ ወጥተው ባታያቸውም የሚያገለግሉ አገልጋዮች አሉ። አንዳንድ ጊዜ ሲደክመኝ ወይም በሆነ ምክንያት ባልችል እኔን ተክተው የሚያገለግሉ አገልጋዮች አሉ። ወደፊት በየክልሉና ከሀገርም ውጭ ቤተክርስቲያኖችን የመክፈት እቅድ አለኝ። በእነዚህ አጥቢያዎች ላይ እንዲሰሩ እኔንም ካለብኝ ጫና እንዲያሳርፉኝ ብዙ አገልጋዮችን የማስነሳት እቅድ አለኝ። ሁልጊዜ አዲስ አበባ፣ ሐዋሳ፣ ሻሸመኔ፣ ወላይታ የተመላለስኩ ማገልገል ከባድ ነው። ቤተክርስቲያኑ በእግሩ ሲቆም ነቢያትን፣ ወንጌላውያን፣ ሐዋርያት፣ አስተማሪዎችን በማስነሳት ለነሱ የተቀሩትን አገልግሎቶች ሰጥቼ እኔ አንድ ትልቅ ሜጋ ቤተክርስቲያን ላይ ተቀምጬ የመስራት ነው ያለኝ እቅድ። አዶናይ። ነቢያቶች አንሳሳትን ብለህ ታምናለህ? እኔ ስለሌሎች መናገር አልችልም፣ ግን ሰዎች ስለሆንን ልንሳሳት እንችላለን። ከአዳም ጀምሮ እስካሁን እስካለንበትም ዘመን ድረስ ያሉ ሰዎች ስህተትን ይሰራሉ። እኔም እዩ ስህተትን ልሰራ እችላለሁ። አንዳንዱ ስህተት ካለመብሰል የተነሳ ታድርገዋል። ስትበስል ደግሞ በእድገት እየተውከው ትሄዳለህ። ለኛ የማይታየን ለሌሎች ግን የሚታይ ስህተት ሊኖርብን ይችላል። ስህተታችንን በጥሩ መንፈስ በቅንነት የሚያሳየን ካለ እንታረማለን። ነገር ግን የሌለ ነገር የሚፈጥሩ ወይም ነጥብ የምታክል ስህተት ሲያዩ ዙም አድርገው ለመኮነን የሚናገርህን ለመቀበል ቢከብድም በመንፈሳዊነትና በቅንነት የሚመክረን ካለ እንመከራለን። አዶናይ። በመጨረሻ የምታመሰግናቸው ሰዎች ካሉ? ከእግዚአብሔር ቀጥሎ የማመሰግነው በጸሎት በምክር የምትደግፈኝን ውዷን ባለቤትን ጸጋነሽን እንዬም ማመስገን እፈልጋለሁ። በተጨማሪ አባቴና እናቴን ማመስገን እፈልጋለሁ። አባቴ ወደ 90 ዓመቱ ነው። እናቴና አባቴ ከጌታ በታች ለሕዝብ እንድንሆን ያደረጉን ናቸው። አሁን እንኳን በዚህ ሰዓት በጣም ነው የሚጸልዩልኝ። እንሰት ውስጥ በዚያ በደረቅ አጥንታቸው ተንበርክከው አሁን ድረስ እየጸለዩልን ነው ያሉት። ልጄ በአንተ ላይ የሰው ዓይን በዝቷል። የሰው ዓይን ሲበዛ ጥሩ አይደለም። ለአንተ የምንሰጠው ብርና ወርቅ የለንም፣ ነገር ግን በጸሎት እንደግፋለን ይሉኛል። በጣም አመሰግናችኋለሁ። ሌሎችንም በአጠቃላይ በአገልግሎት የረዱኝን ሁሉ አመሰግናለሁ ማለት እፈልጋለሁ። አዶናይ። ጊዜን አጣበህ ስለሰጠን ቃለ ምልልስ በጣም ነው የምናመሰግነው። ነቢይ እዩ። ሰዎች ስለኔ እንዲያውቁና ትክክለኛ ግንዛቤ እንዲኖራቸው እናንተም እድሉን ስለሰጣችሁኝ አመሰግናለሁ። ቃለ ምልልሱን እንዴት አያችሁት? በሐሳብ መስጫው ሳጥን ላይ ሐሳባችሁን ጻፉልን። ይህ ቃለ ምልልስ የወጣው ከ3 ዓመት ቀደም ብሎ ባለ ጊዜያት ነው። በቃለ ምልልሱ ላይ ነብዩ የሰጠው መልስ አንዳንዱ የዛሬው ሁኔታ የማይወክል ሊሆን ይችላል። በመጽሔቱ ላይ የተናገረው መልስ ዛሬ ላይ ተቀይሮ የዛሬ አቋሙ ላይሆን ይችላል። የዛሬ አቋሙ ምን እንደሆነ ልናነጋግረው ሙከራ አድርገናል።
ነብዩ ላስብበትና እኔ 3 መልስ ሰጣችኋለሁ ብሎናል። ፈቃደኛ ከሆነና ካገኘነው በድጋሚ በቀጥታ በቃለ ምልልስ ይዘነው እንደምንቀርብ ቃል እየገባን የዛሬውን ግን እዚህ ላይ እናብቃ። አዘጋጁ ትሪኒቲ ቲዩብ ነው። ኢየሱስ ክርስቶስ የነገር ሁሉ መፍትሄ ነው። የቻናላችን ቤተሰቦች ካልሆናችሁ የቻናላችን ቤተሰብ እንድትሆኑ እየጋበዝናችሁ፣ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እየጋበዝናችሁ፣ ያቀረብነውን ከወደዳችሁት ላይክ አድርጉልን። ሌሎችም ስለዚህ ጉዳይ እንዲያውቁ ለጓደኞቻችሁ ሼር እንድታረጉ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው።